እየቀዘፈ ወደ ደሴቱ ምዕራባዊ አቅጣጫ አመራ። በደቅ ደሴትና በዳጋ እስጢፋኖስ ደሴት መካከል በጉረር ወደብ አቅራቢያ ባለችውና የደሃ ሰው መዳፍ ወደምታክለው ሚጢጢ ደሴት አሮጌውን ታንኳ እየቀዘፈ ሲደርስ ትንሿ ደሴት ሞቅ ደመቅ ብላ ነበር። ጨረቋ በደሴቷ አናት ላይ ቆማ ቁልቁል ለደሴቷ ብቻ የምታበራ ይመስላል። ከደሴቷ ወደብ ጥግ ትልቁ የሞርሞዲኖ ጀልባ እንደቆመ ነው። ዲዮላ በዚህ ጀልባ ያለውን ጠላቂ ኤክስካቫተር ዶዘር ሲያስታውስ ጠላቂው ኤክስካቫተር ዶዘር ለመንዳት በፓርሌሞ ወደብ አቅራቢያ ሲያደርገው የነበረው ልምምድ ትውስ አለው። ሞርሞዲኖ የሚጠባበቁት ነገር ቢኖር ዲዮላንና ካርታውን ብቻ ነው። ካርታውን ብቻ። በዘቦች ተፈትሾ ዲዮላ መሆኑ ከተረጋገጠ በኋላ ሞርሞዲኖ ወዳሉበት ድንኳን ተወሰደ። ጠባቂዎቹ አውቶማቲክ መሳሪያ ታጥቀው በተጠንቀቅ ይጠባበቁታል። በሰፊው ጠረጴዛ ላይ በውድ የጣሊያን መጠጦች የተሞሉ ብርጭቆዎች ተሞልቷል። ከ10 የሚበልጡ ሰዎች በጠረጴዛው ዙሪያ ተቀምጠው አልኮሉን እየተጎነጩ ይሳሳቃሉ። ዲዮላ ወደዚህ ድንኳን እንደገባ ሞርሞዲኖ ከተቀመጡበት ተነስተው በደስታ ተቀበሉት። በጠረጴዛው ዙሪያ ከተቀመጡት ሰዎች መሃል በዚህ ምሽት የመጣው ባለስልጣንን አስተዋወቁት። በጥቋቁር መነጽራቸው ውስጥ የሚመለከቱት የሚኒስትሩን የግል ጠባቂዎች በየተያገረመማቸው ክቡር ሚኒስትር ብለው ሲያስተዋውቁት በውስጡ ሚኒስትር ወይስ መንጥር ሲል አንሾካሾከም። ይህ ሁሉ ተባይ የዚችን ደሴት ሀብት ለመውሰድ አሰፍስፎ እየጠበቀ ያለው እኔን አይደል? ለመቀራመት አሳይሃለሁ። እያንዳንድህ ባሪያ ሆኜ መኖር ካልፈለኩ በቀር ለዚህ ሁሉ ወፈ ሰማይ የሰጠመውን መርከብና በውስጡ ያለውን የአልማዝና የእንቁ ሀብት አይኔ እያየ አልሰጠውም። በውስጡ ከራሱ ጋር ተማከረ። ዶን ሞርሞዲኖ በጣና ሐይቋን ብታቂ ደሴት በኢንቨስትመንት ስም ሲሰፍሩባት የሰጠመውን መርከብ ሚስጥር ለዚህ ሚኒስትር ለመንገርና እገዛ ለማግኘት ለምን እንደፈለጉ ዲዮላ ያውቃል። ይህ ጉዳይ ወደ 4 ኪሎ ቤተ መንግስት ያልደረሰበት ምክንያት ለዲዮላ ግልጽ ነው። ይህንን ሚኒስትር ለሽፋን የተጠቀሙት አቅመ ቢስ መሆኑን ስለሚያውቁ ነው። አቅመ ቢስ በመሆኑ ብቻም አይደለም፣ ቅንጣት ታክል ሀገራዊ ፍቅር ስላላዩበት ነው። አቅመ ቢስና ቅንጣት ታክል ሀገራዊ ፍቅር ስላላዩበት ብቻም ሳይሆን በቀላሉ ሊጠመዘዝ የሚችል ሰው በመሆኑም ጭምር ነው። ዲዮላ በእጅ ቦምቦች የተሞላውን ዝናር ከታጠቀና ዘመናዊውን አውቶማቲክ መሳሪያ ጥይት ካቃሙ በኋላ ለመጀመሪያ ጊዜ ወደ ሰማይ አንጋጦ ጨረቋን ተመለከተ። ሌሊቱ ከመገባደዱ በፊት ይህንን ለመጀመሪያ ጊዜ የግሉ የሆነውን ተልዕኮ ማጠናቀቅ እንዳለበት ወስኗል። አውቶማቲክ መሳሪያዎች የታጠቁትን የሞርሞዲኖ ጠባቂዎችና የሚኒስትሩን አጃቢዎች በየቦታው በዝግታ ቃኛቸው። ሁሉም በተጠንቀቅ ቆመዋል። እንዴት ሊጋፈጣቸው ይችላል? የልብ ምቱ ፈጠነ። የደም ዝውውሩ የቆመ ያህል መሰለው። አንዲት ጥይት ሳይተኩስ ጭንቅላቱን እንደሚበሳሱት እርግጠኛ ነው። ወደ ዶን ሞርሞዲኖ ቀርቦ ሰዓቱ እየደረሰ ነው አላቸው። ባዶ ድዱን ግልጥጥ አድርጎ የትኛው ሰዓት አሉ? ሁሉም ነገር በእጃችን የምናስገባበት። ይህ ሚኒስትር ግን አለ ዲዮላ በለሆሳስ። ሚኒስትሩን ዞሮ ለአፍታ በቆረጣ ተመልክቶ ጣሊያንኛ እንደማይሰማም አውቃለሁ እያማጠ ከሚናገረው ሰበርባራ እንግሊዝኛ በቀር ባክተው አሉት ሞርሞዲኖ። ስለዚህ ገርሼ ሚኒስትር አትጨነቅ፣ ብቻ ካርታው በእጃችን እናስገባ። ሚኒስትሩ ጠመንጃ እንጂ ጭንቅላት የለውም። እዚህ ሀገር ጭንቅላት ያለው ሰው አይሾምም አላልኩህም? ያለነው አፍሪካ ውስጥ ነው፣ ሊያውም ከአፍሪካዊቷ መናኛ ሀገር ኢትዮጵያ ውስጥ። ኢትዮጵያ ውስጥ ደግሞ የሚገዛ ሕግ ሳይሆን ጠመንጃ ነው ብለው ሞርሞዲኖ ከት ብለው ሳቁ። ሚኒስትሩም ሳቁን ለመጋራት ተንፈቀፈቁ። ዲዮላም ደሴቱን የሚያናጋ ሳቅ አመለጠው። ቀይ ባዶ ድዱን ሲያዩ ድንኳን ውስጥ ያሉት ሁሉም ሳቅ በሳቁ ሆኑ። ወዲያው ደግሞ ድርቅ አለ። ዲዮላ ሳቁን ገታው። ዲዮላ ጉሮሮ እስኪሰነጠቅ እየጠራረገ ሲወጣ የሚኒስትሩና የሞርሞዲኖ ሳቅ አላባራም ነበር። የወይኑ ዱቅዱቅታና የብርጭቆ ጋጋታ ቸርስ ከሚለው ቃል ተደባልቀው እየተሰሙት ራቅ ብሎ ወደ ድንኳኑ ዞሮ ቆመ። ወዲያውኑ ደሴቷ በከፍተኛ ፍንዳታ ተናወጠች። ዲዮላ የታጠቃቸውን ቦምቦች እየፈታ ተራ በተራ ወደ ድንኳኑ ወረወራቸው። ከመሸገበት ቋጥኛ አድፍጦ የተቀባበለውን አውቶማቲክ መሳሪያ በእሳት ከሚጋየው ድንኳን አርከፈከፈው። ሞርሞዲኖና ሚኒስትሩ ከጠባቂዎቻቸው ጋር የተሰበሰቡበት ድንኳን በእሳት ሲጋይ በእሳት ተያይዘው የሚወጡትን በጥይት መልቀም ጀመረ።
በዚሁ ቅጽበት ሚኒስትሩና 3 ሰዎች በአቅራቢያው ወደ ቆመች ሄሊኮፕተር ሲሮጡ የሚኒስትሩ ኮት በእሳት ነበልባል ተያይዞ ነበር። ቪዮላ ከኋላቸው ከተኮሳቸው ጥይቶች መካከል አንዷ ከሚኒስትሩ ኋላ ከሚሮጡት አንዱን አስቀረችው። አቃስቶ ሲወድቅ ሚኒስትሩ በእሳት የተያዘ ኮታቸውን ላዩ ላይ ወርውረውበት ወደ ሄሊኮፕተሯ ገቡ። ቪዮላ አውቶማቲኩን መሳሪያ እየተሳበ ከመጣው ሰው ጭንቅላት ላይ አፈሙዙን ለገተው። በእሳት ተለብልቦና የተጠበሰ ስጋ መስሎ የመጣው ሰው ዶን ሞርሞዲኖ መሆኑን የለየው በመጀመሪያው ቃል ነው። ከዳኸኝ አንተ ባሪያ፣ ጥርሱን እንደሚናከስ ውሻ አገጠጠም። ተለበለበ ግንድ የመሰለው ሰውዬ አንተ አህያ፣ ካፌ ቀምቼ እንዳላጎረስኩ ከዳኸኝ አንተ ባሪያ፣ ጥርሶቹን አፋጫቸው። ሁልጊዜ ጌትነት፣ ዘላለም ባርነት የለም፣ ለተረኞች መልቀቅ ግዴታ ነው አለ ቪዮላ እየሳቀ። ሁለቱም ተያያዙ። የመሳሪያውን አፈሙዝ ከብዙ ትንቅንቅ በኋላ ጭንቅላታቸው ላይ አነጣጥሮ ሙሏቸውን ሲስብ አስቅላቸው ብትን አለ። ሄሊኮፕተሯ ርቃ ከተጓዘች በኋላ ተመልሳ መታ ደሴቷን እየተሽከረከረች አይናማ ድንጋዮችና የወዳደቁ አስክሬኖችን ሳይቀር ጥይት አዘነበችባቸው። ሄሊኮፕተሯ ለአፍታ ደሴቷን ተሽከርክራ ዞራ እስክትመጣ ቪዮላ ከተሸጎጠባቸው ቋጥኞች ጠባብቅ ወጥቶ ከደሴቷ ጥግ መልህቁን ወደ ጣለውና ጠላቂ ኤክስካቫተር ዶዘር ወደ ተጫነበት መርከብ ሮጦ ገባ። ወዲያው ቪዮላ የገባበትን መርከብ ሄሊኮፕተሯ ደሴቷን ተሽከርክራ መታ በቦምብ አጋየችው። ሚራሽ የአባቷን ፊት ከነወንጀላቸው የተሸከመችውን ሲጳራን ለመታደግ አሰበ። ፎቶ እንደያዘች ጠይቆ ለከፍተኛ ዶክተሮች ላከላቸው። በዚሁ ቅጽበት ሲጳራ የታሰረችበት እስር ቤት ተበርግዶ አንድ ሰው እየተደበደበ ገባ። ሲጳራ ተገፍትሮ ወደ ታሰረችው የገባውን ሰው አይኖቿን ከሚራዥ ላይ ነቅላ አየችው። ቪዮላ ነው። ቪዮላ ከሁለት ሰዎች ጋር ተፋጣ ወደ ቆመችው ሲጳራ እጁን ቀስሮ አዎ ከሷ ጋር ነኝ አላልኳችሁም? ከሷ ጋር ነኝ አለ እያቃሰተ። ሰውነቱ በደም ተጨማልቋል። ወደ ውስጥ ሰብሮ ሲገባ ተይዞ ነው። የዕቃ ቤቱን ጠባቂ ገድሎ በመጠበቂያው ቤት በኩል ወርዶ ሲገባ ይዘነው ነው። ቪዮላን እያዳፉ ከመጡት ሰዎች መሃል አንዱ ወደ አባ ጀንበሩ ዞሮ የእስር ቤቱን የኋሊት ዘግተውበት ተመለሱ። ቪዮላን ያመጡት ሰዎች ቪዮላ ወደ ላይ እየተንከባለለ ዥዋ ብሎ ወደቀ። እነ ሞርሞዲኖን ትንሿ ደሴት ላይ ደምስሶ ወደ መርከቡ ሮጦ ሲገባ ሄሊኮፕተሯ መርከቡን አጋይታው ነበር። ቪዮላ ግን መርከቧ እየተቀጣጠለች ባለችበት ቅጽበት መርከቧ ሁድ ስር ወደ ተቀመጠው ጠላቂ ኤክስካቫተር ዶዘር ገብቶ አስቀድሞ ሲያጠናው የከረመውን ጥበብ መጠቀም ጀመረ። ሞተሩን አስነስቶ በሐይቁ ውስጥ ለውስጥ ሸመጠጠም። የመጀመሪያው ተልእኮዬን ፈጽሜያለሁ። ትንሿን ደሴት አጽድቻለሁ። ሞርሞዲኖን እስከ ሰዎቹ ጨርሼ ወደ ገሃነም ልኬያለሁ። ሚኒስትሩም ሁሉን ነገር አጥቶ ተመልሷል። አሁን ደሴቷ ብቻዋን ቀርታለች። ትልቁን ጀልባ ሚኒስትሩ አጋይቶታል። እኔን ያገኘ መስሎት ብትንትኑን አውጥቶታል። እኔ ግን አልሞትኩም። ጠላቂውን ዶዘር በሐይቁ ውስጥ እያበረርኩ ወደዚህ መጣሁ። አባ ጀንበሩና ሚራሽ ቪዮላ የሚያወራው ተአምር መስላቸው። ስለዚህ ጉዳይ የሚያውቁት ነገር የለም። ከዳጋው የምድር ውስጡ ዴርቶ ጋዳ ዋሻ እየወጡ የፈጸሙትን ጀብዱ ተረከላቸው። ረጅም ሰዓታት የወሰደው የፊቷ ቀዶ ጥገና ከተደረገላት በኋላ ለቀናት አልነቃችም ነበር። አሁን ሙሉ ለሙሉ አገግማ ተነስታ የምታየውን ማመን አቃታት። ህልም መሰላት። ፊቴን ከየት አገኘኸው አለች ሲጳራ በቀዶ ጥገና ወደ ቀድሞ ወደ ዋና ፊቷ የተመለሰላትን ፊቷን በመስታወት ቆማ እየተመለከተች። ወይኔ አምላኬ ፊቴን ወደ ድሮ መልሰህልኛል እኮ ዘነጋሹ እንዴ? ፎቶሽን የፈለግኩት ለዚሁ ነበር አለ ዶክተር ሚራሽ ጋውኑን እንደለበሰ ከኋላዋ ቆሞ። ሌሎች የዴርቶ ጋዳ ዶክተሮችም ረጅም ጊዜ የፈጀውን ቀዶ ጥገና በመሳካቱ ተደስተው ሲያዩት ቆይተው ነበር የሄዱት። ስንት ቀን ነበር ይህ ሁሉ የሆነው? ሲጳራ በፍጥነት ጭንቀት ወረራት። ስንት አለች። ከ6 ቀናት በላይ ሳይሆን ይቀራል። ከ6 ቀናት በላይ። እስቲ ላፕቶፑን አቀብለኝ፣ ሻንጣውን አምጣልኝ፣ ቶሎ በል የፈጣሪ አለ። ቪዮላ ፍጠን። ምንድን ነው? ምን ተፈጠረ? አለ ሚራሽ በድንጋጤዋ ተደናግጦ። ቪዮላ ሻንጣዋ ውስጥ ያለውን ላፕቶፕ በፍጥነት አውጥቶ ሰጣት። ላፕቶፑን ተጣድፋ ከፈተችው። በቀዩ ምልክት ከኢንጂነሩ ጭንቅላት ውስጥ የተጠመደው ፈንጂ የሚፈነዳበትን ጊዜ የሚጠቁመው ሰዓት አመላካች እየቆጠረ ነው። ፈንጂው ሊፈነዳ የቀሩት 59 ሴኮንዶች ብቻ መሆናቸው ያመለክታል። ኢንጂነሩ የት ነው? ሲጳራን ባረቀች። ከንፈሯ ተንቀጠቀጠባት። ኢንጂነሩ የት ነው? ሳይንቲስቱ ሻጊዝ። ሁሉም ተደናግጠው ዝም አሏት።
ሚራዥ ኢንጂነሩ የት ነው? ለምን አትነግረኝም? የቱ ኢንጂነር? አለ ሚራዥ ድምፁን ከፍ አድርጎ። የት ነው እኮ የምልህ፣ ምን ሆነሃል? ኢንጂነር ሻጊዝ አይደለም አለ ሚራዥ ቆዝሞ ቆይቶ። እሱን የሚመስል ሰው በሰርጀሪ ሰርተውን ይላኩልን አላት። ሻጊዝ አሁንም እዛው ነው አለ ሚራዥ ከወደ ላይ በኩል ከጆሮ ጥልቅ ያለውን ዝማሬ ለአፍታ አዳምጦ። በአንድ ምስጢራዊ የቴክኖሎጂ ምርምር ጣቢያ ውስጥ ታግቶ እየሰራ ነው አላት። ጭንቅላቱ ውስጥ ያለው ይፈነዳል። ተናግራ ሳትጨርስ ዋሻው ውስጥ ከፍተኛ ፍንዳታ ተሰማ። ዋይታ፣ ጩኸት፣ የላቦራቶሪ እቃዎችና የኤሌክትሪክ ገመዶች ተንጣጡ። በዋሻው ውስጥ ያሉት ክፍሎች በሙሉ ወደ ነበልባልነት ተቀየሩ። በዳጋ እስጢፋኖስ ደሴት ውስጥ ለዘመናት ሲገነባ የኖረው የምድር ውስጥ የምርምር ተቋም በቅጽበት እንዳልነበረ ከሆነ በኋላ ትልልቅ አለቶች እየተሰነጣጠቁ የጣናን ውሃ ወደ ዋሻው አስገቡት። እሳቱን ተከትሎ ውሃው የቀረውን ክፍተት ሞላው። ዋሻው በሁሉም አቅጣጫ ተዘጋጋ። ይቀጥላል። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያንና ሕዝቦቿን አሁን ካሉበት መከራ፣ ስቃይ፣ ችግር በፍቅሩ በትህትናው በይቅርታ ያሻግርልን። ምስጋናችን ለይስማዕከ ወርቁ ይድረስልን። ይህንን መርሃ ግብር ያሰናዳንላችሁ ዴርቶጋዳ ከሚለው መጽሐፉ ላይ ነው።